ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች። በዓለማችን አስከፊና የሚሊዮኖችን ሕይወት የቀጠፉ የመሬት መንቀጥቀጦች በተለያዩ ጊዜና ቦታ ደጋግመው ተከስተው አልፈዋል። አሁንም እየተከሰቱ ይገኛሉ። በሀገራችን ኢትዮጵያም ከቅርብ ጊዜያት ከተገመተው ጊዜ በመቅደም የመሬት መንቀጥቀጡ የዘወትር ጉዳይ ከሆነ ዋላ አደር ብሏል። እስከ ፕሮግራማችን ፍጻሜ አብራችሁ ከቆያችሁ በዓለማችን ላይ ከተከሰቱ የምንጊዜም አስከፊ የመሬት መንቀጥቀጦች ውስጥ አምስቱን በዝርዝር የምናየው ነው። መሬት የተዋቀረችው ከሶስት ንብርብሮች ነው። በአይናችን የምናየው የመሬት ክፍል ክረስት፣ ማዕከላዊ ክፍል ኮር፣ ቀጥሎ የሚገኘው ደግሞ ማንትል ነው። በቀላሉ አገላለጽ በአይናችን ከምናየው መሬት በታች ያሉት ንብርብር አለቶች በተቃራኒ አቅጣጫ እየተጓዙ እርስ በርስ ሲተፋፈጉ አሊያም ሲፋጩ መሬት ትንቀጠቀጣለች ማለት ነው። እስኪ ቀጥለው ደግሞ ዓለም ከማይረሳቸው አምስት አስከፊ ጉዳትን ካስከተሉ የመሬት መንቀጥቀጦች አንድ ባንድ በዝርዝር እና ያደረሱትን ውድመት እናያለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎች፣ ትኩስ ዜናዎች እንዲሁም አስደናቂ ሁኔታዎችና ጥቆማዎችን እንዲደርሳችሁ ማድረግ ትችላላችሁ። አብራችሁን ቆዩ። አምስተኛ የሲቹዋን መሬት መንቀጥቀጥ ሲቹዋን ፕሮቪንስ ቻይና ሜይ 12 2008 በደቡብ ምዕራብ የቻይና ክፍል የሲቹዋን ፕሮቪንስን ያጠቃው ይህ የመሬት መንቀጥቀጥ አብዛኞቹን መንደሮችና ህንፃዎች ወደ ፍርስራሽነት የቀየረ ነበር። 7.9 ማግኒቲዩድ የተመዘገበው የመሬት መንቀጥቀጡ 90,000 ሰዎችን ለሞት 375,000 ዜጎችን ለጉዳትና 5 ሚሊዮን የግዛቷን ነዋሪዎች ደግሞ ቤት አልቦ ያደረገ የግዛቷና አካባቢውን አብዛኛውን ክፍል አመድ አድርጎታል። የግዛቷ ተራራማ መሆንና ተራራዎች መናዳቸው ብትንትናቸው መውጣቱ ነገሩን የከፋ እንዲሆን አስችሎታል። በተራራው ላይ የነበሩ ቤቶችና የተለያዩ ግንባታዎች ሙሉ በሙሉ ወደ አፈርነት ተቀየሩ። ታላቁ የፔሩቪያን መሬት መንቀጥቀጥ ዘ ግሬት ፔሩቪያን እርዝኩዌክ ምዕራብ ፔሩ ጥራት የጎደላቸውን የህንፃዎችን ያፈራረሰውና የመሬት ግዙፍ መንሸራተት ጭምር ያስከተለው ይህ የመሬት መንቀጥቀጥ በሜይ 31 1970 ነበር መነሻውን ከፔሩ የውሃ ዳርቻ ክፍል ያደረገው። በግምት ወደ 70,000 የሚጠጉ ሰዎችን ህይወት ቀጥፏል። አብዛኛው ጉዳት የደረሰው የባህር ዳርቻው ክፍል ከተማ በሆነችውና የመሬት መንቀጥቀጡ መነሻ ነጥብ በሆነችው ሳንታ ሪቨር ቫሊ ነው። የመሬት መንሸራተቱ ደግሞ በፔሩ ከፍተኛ ተራራ በሆነው በደቡባዊ አንዴስ የሚገኘው የሁአስካን ተራራ ነበር የተናደው። በአካባቢው ያሉት ዩንጋይና ራሂንካ የተባሉት መንደሮችም በመሬት መንሸራተቱና በፍጥነት በሚናደው የበረዶ ግግር ሶስተኛ የህንድ ውቅያኖስ መሬት መንቀጥቀጥና ሱናሚ በዲሴምበር 26 2004 እንደ ሀገሬው ሰዓት አቆጣጠር ከጠዋቱ 2 ሰዓት ነበር 9.1 ማግኒቲዩድ የተመዘገበ ውቅያኖሱ የሚተኛበት የመሬት ክፍል ላይ የተከሰተው የመሬት መንቀጥቀጥ የኢንዶኔዥያን የባህር ዳርቻ የሆነችውን ሱማትራን ያጠቃው መንቀጥቀጡ በተከሰተ በቀጣዮቹ 7 ሰዓታት መሬት መንቀጥቀጡ የወለደው ሱናሚ ህንድ ውቅያኖስን አቋርጦ እስከ ምስራቅ አፍሪካ የባህር ዳርቻው ድረስ ያናገው። በአንዳንድ ቦታዎች የባህር ዳርቻም የውቅያኖሱ ሞገድ እስከ 30 ጫማ ወይም 9 ሜትር በላይ ርዝመት እንደነበረው ተመዝግቧል። በሱናሚው ቢያንስ 230,000 ሰዎች ከ13 የተለያዩ ሀገራት ህይወታቸውን አጥተዋል። ኢንዶኔዥያ፣ ህንድ፣ ስሪላንካ፣ ማልዲቭስ እና ታይላንድ እጅግ የከፋ ጉዳት ያስተናገዱ ሀገራት ናቸው። የኢንዶኔዥያ ባለስልጣናት ደግሞ ሀገራቸው እንደ ሀገር ብቻ ከ200,000 በላይ በተለይም በሰሜናዊ ሱማትራ ግዛት የሚኖሩ ዜጎችን ህይወት እንዳጡ ይናገራሉ። ሁለተኛ ታላቁ የታንግሻን መሬት መንቀጥቀጥ ሰሜን ምዕራብ ቻይና የቻይና ክሰል አምራችና የኢንዱስትሪ ከተማ የሆነችውን ታንግሻንን ሙሉ በሙሉ በሚባል ደረጃ ያጠፋው ይህ የመሬት መንቀጥቀጥ በጁላይ 28 1976 በማግኒቲዩድ 7.5 የተመዘገበ ነበር። በመሰል አደጋ ከተመዘገቡት የሟቾች ቁጥር ይህ ግዙፉ ነው። የተረጋገጡ 242,000 ሰዎች የሞቱ ሲሆን ነገር ግን እስከ 650,000 ሊዘልቅ እንደሚችል ይገመታል። 700,000 ሰዎች ደግሞ ለጉዳት ተዳርገዋል። በንብረት ላይ የደረሰው ከፍተኛ ውድመት መጠኑ ይቀንስ እንጂ ወላፈኑ
እስከ ቤጂንግ ያደረሰ ነበር። ጉዳቱን የከፋ ያደረገው ሰዎች በተኙበት ሰዓት መሆኑና መሰረታቸው ያልጠነከሩ ቤቶች በላያቸው ላይ በመፍረሳቸው ነው። በአስከፊነታቸው ከተጠቀሱ የመሬት መንቀጥቀጦች አንደኛ ስፍራን የያዘው የሃይቲ መሬት መንቀጥቀጥ ሲሆን የሃይቲ መሬት መንቀጥቀጥ ግዙፍ አካባቢ ወይም ሜትሮፖሊታን ኤሪያ በሆነው በፖርት ኤዩ ፕሪንስ በጃንዋሪ 12 2010 ምሽት 4:53 ነበር። በዚህ ተፈጥሯዊ ክስተትም 300,000 ዜጎች ሕይወታቸውን ሲያጡ 1,500,000 የተረፉ ዜጎች ደግሞ ሀብት ንብረታቸው ወድሞ ቤት አልባ ሆነዋል። መነሻውን 7 ነጥብ ማግኒቲዩድ የነበረ መንቀጥቀጥ ከተከሰተ በኋላ በተከታታይ 5.9 እና 5.5 የሆኑ ንዝረቶች ተመዝግበዋል። ሃይቲ ከ18ኛው ክፍለ ዘመን በኋላ እንደዚህ የገዘፉ የመሬት መንቀጥቀጦች አስተናግዳ አታውቅም። ከዚህ ጋር ሊቀራረብ የሚችለው የ1984ቱ 6.9 ማግኒቲዩድ የተመዘገበው ንዝረት ነው። ውድ የቻናላችን ቤተሰቦች ዓለማችን ካስተናገደቻቸው የከፉ ጉዳት ካደረሱት የመሬት መንቀጥቀጦች የላቁትን 5ቱን በዝርዝር ያየንበት ዝግጅት በዚሁ ጨረስ። አብራችሁ ስለነበራችሁ ከልብ እያመሰገን በቀጣይ እንደዚህ አይነት መሰል የተፈጥሮ አደጋዎች ሲከሰቱ ማድረግ የሚገባንን ጥንቃቄዎች አሰናድተን እንቀርባለን።